ደነገጥከኝ እኮ። እኔ ልደንግጥ? በግርምሽ በግርምቲ በግርምዬ ብዬሽ። እግዚአብሔር ይስጥልኝ። ውለዱ ክበዱ። ከማን ጋር? ከግርምሽ ጋር። ወንድሜ እኮ ነው። ይውለድ ይክበድ። ከደረሰ ማን ነው ደረሰ? ስራ የለሽም እንደ አንቺ ስራ የለሽም? 10 ብር ሰጠው ብለሽ እኔ አንቺ 7 ዘር ማወቅ አለብኝ? ስላይነ ብርሃን ሰጥህ ነበር እኮ። ትራፊኩ ካየኝ ግን ያስቀጣኛል። አረ ቅጣት የሚባል ነገር የለም እሙዬ። ደንብ ነው የጌታ ደንብ ወጥቷል። አሀ ለትራፊኩ ሰጣችሁ ከነሱ ነው የምንቀበለው? እኔ እቀጣለሁ፣ ግድ የለሽም። ግማሹን እኔ እከፍልልሻለሁ። እባክህ ምን ያህል ትከፍላለህ? ከምትሰጪኝ ግማሹን ያህል እከፍላለሁ። በልስኝ ካለ ድርቅና። እግዚአብሔር ይስጥሽ። ሰውዬ ዛሬ ዞር በልኝ ታስይዘኛለህ። ቀበቶ ሰሪ ሙዬ። ስላይነ ብርሃን ሰፈራችንን ለመድካው። ሌላኛው ወደ በከንቱ ብዬዋለሁ። ምን ይሄው ጮሃለሁ። ምንም አይዞ ቆጣ ካላልክ ራብን ታስታግሳለህ። ወደ ስራዎት ይመለሱ፣ ደንበኞቹ እንዳያመልጡት። ስላይነ ብርሃን ነጠላውን ሰብስቢ አዋራ አታውኝብን። ነጠላሽን ሰብስቢ። ነጠላውን ሰብስቢ አዋራ እያቦነንሽብን ነው ሲሉሽ አቅመ ደካማ ሴትዮ አትሰሚም? ቆይ አንተ ታያለህ እንዴ? ባይ ከእናንተ ቤት አይን ይጠፋል። ይቅርታ በጣም ይሄው። ለማንኛውም እግዚአብሔር ይስጥሽ። ረጋ በል እንጂ ልመናና ቁጣ፣ ረሃብና ቁንጣን አብሮ አይሄዱም። አሁን ብር እንጂ ምክር አያስፈልገኝም። እርሶ ደግሞ ቁንጣን ያውቃሉ ለመሆኑ? ልመናና ቁጣ፣ ረሃብና ቁንጣን ግጥም ነው እኮ የጻፉት። አውቀዋል፣ አሳተሙት። አይነ ስውር ነው ኢብራሂም ያጣው። አይነ ስውር ነፍሴ ሰላም ነው? እግዚአብሔር ይመስገን። ጆኒ ይባላለሁ። ልተዋወቅ። ጆኒ ሌባው። ምን አልከኝ? እዚህ ሰፈር ቶኒ ሸጋው፣ ጆኒ ሌባው እንደሚባሉ ሰምቻለሁ። እንደሚሰርቁ። አንተም መጠንቀቅ አለብህ አሉ። አንዳንዴ ፀሐዩ ዝናቡ እንትን ብሎ የምታመጣውን ከየት እንደ ቢሰርቁ ምን ታረካለህ? ሌቦች አሉ ሳየው የሚያምኑ ብፁዓን ናቸው ብዬ ነው እኔም ሰምቼው። ከፍ ምን ነው ውሻ እኮ መስሎኝ ነው እኮ ውሻ መስሎኝ እኮ። ብሩሽኔታ ከዚህ የባሰ ብሩሽ አለ። ይዘዋር እንደ የምትዞረው ብሩሽ ራስ ሰምቻለሁ። ደግሞ ነገረኛ ነው፣ ለሰው ወሬኛ ነው፣ ነገረኛ ነው፣ ተደባዳቢ ነው እያልክ እንደምታወራ ሰምቻለሁ። ማን? አዎ አንተ ደነዝ ዘነዘና ዶማ ብርሌ ራስ ዘበል። ዛሬው ቀን ለዚህ ሰዎች ስድብ አዳንሽኝ፣ ገላገልሽኝ፣ በእውነት ገላገልሽኝ። እንደው አላስቀምጥ ብለውኝ ነበር። አይዞሽ፣ በሽቶሽ ነው ያወቅኩሽ። የትናንት ይሆናል እንጂ ዛሬ እንኳን አልተቀባውም ነበር። ውይ ተቃጠልኩ። ስላይነ ብርሃን ሄሎ፣ ሰው ፊት ላይ ነው ቆምከው። ተጋበል። የሰው ቢሮ ነው ያለው። ስላይነ ብርሃን የሰው ቢሮ ላይ ነው የቆምከው። ስላይነ ብርሃን አረ በቢሮ አትኩራ፣ ቢሮ ባዳ ነው። ስላይነ ብርሃን ፈቀቅ በላ። ማነህ? አትጣሉ። እስቲ ጠጋ ብለህ ቁም ለዛሬ። ስላይነ ብርሃን ጅም ስራውን አንዱ ወገን አትጩ። ምንድን ነው? ምን ሆነ ነው? ምን ሆነ ነው? አትጩ። አይ ትንሽ እሳት ቃጠሎ። እሳት ድምፅ እንዴት ተረፈ? ምን ያገናኘዋል? ቆዳና ድምፅ ደግሞ እኮ ቀስ በላ። የእኛ እኮ እና ማማ እኮ ማደማመጥ አልቻልንም እኮ በሰፈራችን። ምን ነው ስብሰባ አላችሁ? እኛ ነው ልመና ነው ወገን። ነግበኔ ብላችሁ ያላችሁ አረ ቀለም አታብዛ። እሺ ቀለም አታብዛ። ሳሳር እንደሱ ነው የሚባለው። ሳሳር ትሾፍ ያለሽ እንዴ? አንተ ሆነብኝ ነው ያየው እሺ ምናምን ነው የሚባለው። እዚህ አይነት ነገር አለ።
እግዚአብሔር ይስጥሽ። ሳለም እንደሰጠሽ ሳትለምኝ ይስጥሽ። እግዚአብሔር ይስጥሽ። እግዚአብሔር ያቆይሽ። እግዚአብሔር ይስጥሽ። ስራዬን ብርሃን ስራዬን ብርሃን ስራዬን ብርሃን ስራዬን ብርሃን ስራዬን ብርሃን ሌባ 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 አንተ እኮ ነው በምርኩዝ ነክተህ ልጅቷን ያዳንካት። ከኛ ከዚህ አቅራቢያ 2 ሌቦች አሉ። ቶኒ ሸጋውና ጆኒ ሌባው ይባላል። ቶኒ ሸጋው ቆንጆ ነኝ ብሎ ሴቶቹን በወር ያዛል። ጆኒ ሌባው ታዲያ ቦርሳቸው ሙልጭ አድርጎ አይለካም። ተደራጅተዋል በለኛ። ታዲያ አንተ የምር ነው? ምኑ እግር የምር ነው ስል እግር ንግግር እውነቴን ነው ስል ሁለቱም ሌባ ናቸው። ምን አሁን ሁሉም አስቸጋሪ ሆነ እኮ አጭበርባሪ ሆኗል አሉ። እኛማ አናይም እኮ። እኔማ አንተም የተቆረጡ እግሮችን አይተህ መስሎኝ ነው። ተመታሃል እንዴ? ታዲያስ ወታደር ነበር። አሁን እኔ ቢጤ ነህ። ያው ያንተ ቢጤ። ታዲያ ምን ያደርጋል? ግሬን ካጣው በኋላ ስራ እኔም አይኔ ከጠፋ በኋላ ስራ ጠፋ። አይዞህ፣ እኛም አንድ ቀን ተደራጅተን ከመንግስት ብድር እንቀበላለን። ወንድሜ አንተ ባለማየት እድለኛ ነህ። ተመልከት፣ ስንት ወንድ የሚያሳስቱ ሴቶች ሞልተዋል መሰለ በከተማው። ከምትሰናከል ታዲያ ለምን አይንን አታጠፋው? አይን አለም የብርሃን አለም ይቸግር የለም ወይ መሪ ማባበሉ። ደህና አልከኝ ወንድም። አንቺ ነሽ የምታሳስችው።